ስለ እርሱ አንድ መዝሙር ብቻ መጻፍ አይደለም፣ ብዙ መሰበክ ይችላል። ነገር ግን ብዙ የወንጌል አስተማሪዎችም ሆነ ጸጋው ያላቸው ዘማሪዎች የዚህን ሰው ታሪክ ሲዘምሩት አንሰማም። የዚህ ሰው ታሪክ የወንጌልን እውነት ይገልጣል። የብሉይ ኪዳን ታሪክ ብቻ አይደለም፣ ነገር ግን የሰው ዘር ሁሉ ምንጭ የሆነው የአዳም ዘር በሙሉ በዚህ ሰው ታሪክ ውስጥ ይጠቃልላል። ዛሬ በዚህ ቪዲዮ አብራችሁ የምትቆዩ የዚህ ሰው ታሪክና ከኔና ከናንተ ጋር በምን እንደሚገናኝ በደንብ አድርጌ አሳያችኋለሁ። ሕፃን ያለ በ5 ዓመቱ በጦርነት ምክንያት አሳዳጊው ይዛው ለመሸሽ ስትሞክር ከእጇ ወድቆ ሁለቱም እግሮቹ ሽባ ይሆናሉ። በጦርነት ምክንያት ደግሞ ሙሉ ቤተሰቡን አጥቷል። በዚህም ምክንያት ራሱን ምድረ በዳና ጨለማ ውስጥ በድህነት ለማኖር ምርጫው ያደርጋል። ይሄ ሽባ ባለ ታሪክ ሜምፊቦስቴ ይባላል። ቪዲዮውን ከመጀመራችን በፊት ቅዱሳን ይህንን አገልግሎት ለመደገፍ ይህንን ቻናል ሰብስክራይብ እንድታደርጉ በእግዚአብሔር ፍቅር እጠይቃቸዋለሁ። በሁለተኛ ሳሙኤል መጽሐፍ ምዕራፍ 3 በሳኦልና በዳዊት ቤት መካከል ብዙ ዘመን ጦርነት እንደሆነና የዳዊት ቤት እየበረታ እንደሄደ፣ ነገር ግን የሳኦል ቤት እየደከመ እንደሄደ መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል። ታሪኩ እንዲህ ነው። ሜምፊቦስቴ የሳኦል የልጅ ልጅ የዮናታን ልጅ ነው። 5 ዓመት ሆኖት ሳለ በልጅነቱ በአያቱና በንጉሥ ዳዊት መካከል በነበረው የረዥም ጊዜ ጦርነት ምክንያት አሳዳጊዋ ሜምፊቦስቴን ይዛው በፍጥነት ለመሸሽ ስትሞክር ከእጇ በመውደቁ ሽባ ይሆናል። ይህ ሰው ቤተሰቦቹ በጦርነት በማለቃቸው ምክንያት ሎዶባር ለመኖር ምርጫ ያደርጋል። ሎዶባር ከጽዮንና ከኢየሩሳሌም የሚሰበሰቡ ጠቅላላ ቆሻሻዎች የሚጣልበትና የጨለማ ምንም የሌለበት ምድረ በዳ ስፍራ ነው። ሜምፊቦስቴም በብዙ ችግርና በድህነት በዚህ ጨለማ ይኖር ነበር። ሜምፊቦስቴ ሽባ በመሆኑ ምክንያት የአባቱን ርስት እንኳን ማረስም ማልማትም አይችልም ነበር። ነገር ግን በዚህ ሁሉ ድህነት ውስጥና በጨለማ ሕይወት ውስጥ ሆኖም ሳለ አምላክ እንደ ሰው አይደለምና ሜምፊቦስቴን በዚህ ሁኔታ ውስጥ ሊረሳው አልቻለም። በሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ቁጥር 1 ላይ በዳዊት በኩል አስጠርቶ ቸርነትን ሊያደርግለት ፈለገ። ለዚህም ነው ዳዊት የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷል ሲል ኃላፊነት ወስዶ የነበረውን ሲባን ጠየቀው። ሲባም በምላሹ በሎዶባር አንድ ሽባ የሆነ ሰው እንዳለ ለንጉሥ ዳዊት ነገረው። በዚህን ጊዜ ሜምፊቦስቴ ብዙ ፍርሃት ወደቀበት። ዳዊት መልእክተኛ ልኮ ሲያስጠራው ለመልካም ነገር ነው ብሎ ማሰብ ተስኖት ነበር። ምናልባትም እሱ ለማሰብ የቀለለው ዳዊት ከሳኦል ቤት እኔ ብቻ ነኝ የቀረሁት፣ ያስጠራኝ ሊገለኝ ፈልጎ ነው እንጂ ሌላ ምን ሊሆን ይችላል? በቃ መሞቻ የቀረበ ብሎ ማሰብ የሜምፊቦስቴ ድርሻ ነበር። እዚህ ጋር በትልቁ ለሜምፊቦስቴ በዳዊት በኩል የተደረገ ቸርነትን እንመለከታለን። አባቱ ለሠራው ለዚያ መልካምነት ይኸው ዘመን መጣ የሚከፈልበት። ዳዊት በወደደ ሊያደርግ ቸርነት ሜምፊቦስቴ ያለ ሰዎች የረሱት እንደ ሞተ ውሻ ራሱን የሚቆጥረው አምላክ ያሰበለት ቤተ መንግሥት ነው። በንጉሥ ገበታ እንዲኖር ዘውትር አስታውሶ ጠራው ከታች ሎዶባር። ሜምፊቦስቴ ዳዊት ጋር በደረሰ ጊዜ ራሱን እንደ ሞተ ውሻ በመቁጠር በግንባሩ ከመሬት ላይ በመደፋት እጅ ነሳ። ዳዊትም ስለ አባትህ ስለ ዮናታን ቸርነት አደርግልሃለሁ የሚልን ቃል ለሜምፊቦስቴ ተናገረው። ከዚህ ቀን ጀምሮ ሜምፊቦስቴ 4 ነገሮች በሕይወቱ ተከሰቱ። አንደኛ እንደ ንጉሥ ልጅ ሆነ። ሁለተኛ ከንጉሥ ጋር በማዕድ ተቀምጦ ንጉሡ የሚበላው መብላት ጀመረ። ሦስተኛ በኢየሩሳሌም ከንጉሡ ጋር መኖር ጀመረ።
አራተኛ የአያቱን ምድራዊ ርስት እንዳለ ጠቅላላ መለሰለት። መግቢያ ላይ ለመመልከት እንደሞከርነው ይህ ሁሉ ታሪክ እንዲሁ የተጻፈ አልነበረም። የብሉይ ኪዳን መጽሐፍቶች እንዳለ ስለ ክርስቶስ የሚናገሩ እንደሆኑ መጽሐፍ ቅዱሳችን በዮሐንስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 39 እስከ 47 ድረስ ስንመለከት እናንተ በመጽሐፍት የዘላለምን ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ሲል የአይሁድ መምህራንንና አዋቂዎችን ሰብስቦ ሲነግራቸው እንመለከታለን። እንዲሁም ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 24 ጀምሮ ስንመለከት ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለደቀ መዛሙርቱ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጉምላቸው ሲል ቃሉን እናገኘዋለን። ሐዋርያው ጳውሎስም የብሉይ ኪዳን መጽሐፍት ወደ ኢየሱስ ካልተተረጎሙ አእምሮን እንደሚያደነዝዙ ክርስቶስን የሚጋርዱ አዚም እንደሆኑ በመጽሐፍ ቅዱሳችን ላይ በተደጋጋሚ ሲናገር እናስተውላለን። እነዚህን ጳውሎስ የተናገራቸውን ክፍሎች በጥቂቱ ለመዳሰስ እንሞክር። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸውም ከነበረው መንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ ሲለን በብሉይ ኪዳን ታሪክ የእስራኤል ሕዝብ እግዚአብሔር ላይ በብዙ ቢያጉረመርምም ነገር ግን እግዚአብሔር ለእስራኤል ሕዝብ በሙሴ በኩል መና ከሰማይ ወርዶ እንደተመገቡና ጠማን ሲሉም ከአለት ውሃ ሙሴ እንዳወጣላቸውና እነርሱም ሆኑ እንስሶቻቸው እንደጠጡ እንደረኩ ሐዋርያው ጳውሎስ ያ የጠጡት ያ የበሉት ክርስቶስ ነው ሲል አዲስ ኪዳን ላይ ሊናገረን ፈለገ። እንዲሁም ደግሞ በገላትያ መጽሐፍ ምዕራፍ 3 ከቁጥር 1 ጀምሮ ስንመለከት ጳውሎስ ለገላትያ ተደራሲያኖች እንዲህ ሲል ተናግሮ ነበር። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በእውነቱ እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህ ብቻ ከእናንተ እንድማር እወዳለሁ። በሕግ ወይስ በእምነት መንፈስን ተቀበላችሁ? እንዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በሥጋ ትፈጸማላችሁን? በሆኑ ከንቱ እንደሆነስ እንዲህ ያለ መከራ በከንቱ ተቀበላችሁን ሲል ታሪኩን ያስቀምጠዋል። ጳውሎስ የሰበከውን የጸጋ ወንጌል ለመቃወም አንዳንድ ስሁት መምህራን በማዕከል ገብቶ የሕግ ሥርዓት በመጠበቅ ትጸድቃላችሁ ሲሉ የጳውሎስን ትምህርት ለማደፍረስ በፈለጉበት ጊዜ ጳውሎስ በምላሹ የተናገራቸው ቃል ነው። ለታሪኩ እንዲረዳን እነዚህን የመጽሐፍ ቅዱስ ክፍሎች ካነበብን እናንተ ደግሞ ቆላስያስ መጽሐፍ ምዕራፍ 2 ከቁጥር 16 ጀምሮ ሁለተኛ ቆሮንቶስ ደግሞ ምዕራፍ 3 ከቁጥር 14 እስከ 15 ያለውን በማንበብ ሰፋ ያለ መረዳትን ማግኘት ትችላላችሁ። ታዲያ ይሄ ሁሉ ታሪክ በአዲስ ኪዳን መነጽር ሆነን ስንመለከት ማዕከል የሆነ አንድ እውነት እናገኛለን። ከእግዚአብሔር በክርስቶስ የሆነውን የማዳን ሥራ እንመለከታለን። ሳኦል ወይንም የሜምፊቦስቴ አያት ለዳዊት ቀንደኛ ጠላት እንደነበረው ሁሉ በመጽሐፍ ቅዱሳችን ሮሜ መጽሐፍ ምዕራፍ 5 ላይ ስንመለከት ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በሕይወቱ እንድናለን የሚል መልእክት እናገኛለን። በዚህ ቃል መሠረት የሰው ልጆች ምንጭ የሆነው አዳም በኃጢአት ምክንያት ከእግዚአብሔር ጋር ጠላት ነበር። ሜምፊቦስቴ በ5 ዓመቱ ሞግዚቱ ይዛው ለመሸሽ ስትሞክር ወድቆ ሽባ እንደሆነው እንደዚሁ የሰው ልጆች ሁሉ በክርስቶስ ኢየሱስ በማመን በጸጋ እንጂ ሞግዚት በሆነው በሙሴ ሕግ የዘላለምን ሕይወት ሊያገኝና ከፍርድ ሊያመልጥ አይችልም። ገላትያ መጽሐፍ ምዕራፍ 2 ከቁጥር 16፣ ምዕራፍ 3 ከቁጥር 17 ከቁጥር 21፣ ሉቃስ ወንጌል መጽሐፍ ምዕራፍ 14 ከቁጥር 15 ታሪኩን ይመለከተዋል። ዮናታን ለንጉሥ ዳዊት የልብ ጓደኛው ስለነበረ ንጉሡ ስለ ዮናታን ቸርነትን ማድረግ ፈለገ። እግዚአብሔርም ስለ ኃጢአተኛው ሰው በክርስቶስ በኩል ከቁጣው ሊያድነውና ምሕረትን ሊያደርግ ፈለገ። ሜምፊቦስቴ ሎዶባር ይኖር ነበር። የሰው ልጆችም
ከእግዚአብሔር መገኘትና መግቦት በመራቅ በመንፈሳዊ ድርቀት ይኖሩ ነበር። በአዳም በደል ምክንያት ኃጢአተኛ የሆነ የሰው ዘር በሙሉ በጣም ትልቅ የሆነ የመንፈሳዊ ነገር ቅናት ቢኖርበትም የእግዚአብሔርን መንግሥት የራሱ ለማድረግ በተለያየ መንገድ የራሱን ጥረት ቢያደርግም እግዚአብሔር ግን በዚህ ምክንያት ገነት እንዲገቡ ፈቃዱን አላሳየም። ሜምፊቦስቴን ንጉሥ ዳዊት መልእክተኛ ልኮ እንዳስጠራው አሁንም ያለው የሰው ዘር በሙሉ በራሱ ወደ እግዚአብሔር መቅረብ ስለማይችል በክርስቶስ ኢየሱስ እግዚአብሔር ወደ ራሱ ማቅረብ ፈለገ። የእግዚአብሔርን መንግሥት በግል በምናሳየው እንቅስቃሴ የምንወርሰው ሳይሆን በኢየሱስ ክርስቶስ በሆነው የቤዛነት ሥራ ብቻ የምናገኘው መሆኑን ማወቅ አስፈላጊ ነው። ኤፌሶ መጽሐፍ ምዕራፍ 2 ከቁጥር 8 እንደዚህ ይላል፣ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ቅድም እንደተመለከትነው ዳዊት ስለ ዮናታን ቸርነት ከማድረጉ የተነሳ ለሜምፊቦስቴ 4 ትላልቅ ነገሮች እንደተደረጉለት እንዲሁ የሰው ልጅ በክርስቶስ ኢየሱስ በማመኑ ምክንያት እነዚህ ተመሳሳይ 4 ነገሮች ሆነውለታል። አንደኛ፣ በክርስቶስ ኢየሱስ በማመን ልጅ ሆነ። ሁለተኛ፣ በክብር በክርስቶስ ቀኝ አስቀመጠው። ሦስተኛ፣ በአዲሱ ኢየሩሳሌም በክርስቶስ መኖር ጀመረ። አራተኛ፣ በአዳም ምክንያት ካጣነው በላይ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እግዚአብሔር ባረከን። ኤፌሶ መጽሐፍ ምዕራፍ 1 ቁጥር 3፣ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ታሪኩን ይመለከተዋል። እዚህ ጋር ላሳስባችሁ የምፈልገው ነገር ቢኖር ሜምፊቦስቴ በንጉሥ ቸርነት ይህን ሁሉ ቢሆንም ነገር ግን አሁንም ድረስ ሽባ እንደሆነ መዘንጋት የለብንም። የሰው ልጆችም በክርስቶስ ኢየሱስ አምነው ከዳኑ በኋላ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው የምኖረው ሲል እንመለከታለን። እግዚአብሔር በክርስቶስ ኢየሱስ የጠራን እኛ እንድንኖርለት ሳይሆን ክርስቶስ በእኛ እንዲኖር እንደሆነ ከዚህ ቃል የተነሳ ማስተዋል አስፈላጊ ነው። ቅዱሳን በማንኛውም አይነት አጋጣሚ እግዚአብሔር ዕድልን ስለሚሰጠን ይህንን እውነት ለብዙዎች እንድንናገር አሳስባችኋለሁ። ይህንን ቪዲዮ ደግሞ በአጋጣሚ ዛሬ እየተመለከታችሁ ከሆነ ምናልባትም ብዙ ጥያቄዎቻችሁ እንደተመለሱ ተስፋ በማድረግ ከእግዚአብሔር በክርስቶስ ኢየሱስ የተደረገላችሁን ቸርነት በማመን ወደዚህ ፍቅር መንግሥት እንድትመጡ የፍቅር ጥሬን አቀርባለሁ። በዚህ ታሪክ ከተጠቀማችሁና ከወደዳችሁት ቪዲዮ ላይክ ሳታደርጉ በፍጹም እንዳታልፉ። ጸጋና ሰላም ከሁላችን ጋር ይሁን። አሜን።